የ2025 የአውሮፓ ሻምፒዮንስ ሊግ ፍጻሜ አርሴናል ከፒኤስጂ ተገናኙ ብዬ ተመኘው። ማን ለምን አትለኝም? ሉዊስ ኤንሪኬ ብትል፣ ኦስማን ደምቤሌ ብትል፣ ቪቲኒያ ብትል በግፍ ከባርሴሎና የተገፉ ተጫዋቾችና አሰልጣኝ ናቸው። ሉዊስ ኤንሪኬ በሽታ ካንሰር ጋር እየተታገለ በአውሮፓ ሻምፒዮንስ ሊግ ብትል፣ በላሊጋው ብትል የሚያደርገውን ትግል ከቁም ነገር አልቆጠሩለትም ነበር። ሄድ ብለው ነበር እንደ ቀላል ወደ ፒኤስጂ የላኩት። ገፋ ነው ያደረጉት። ኦስማን ደምቤሌንም እንደዛው ነው የፈጸሙበት። ቪቲኒያ ይገርማል። ቪቲኒያ የሚገርም ልጅ ነው፣ ግን ሊዮኔል ሜሲ አንተ አትችልም ቃል በቃል አንተ አትችልም ብሎት፣ ስለዚህ 5-0 ባርሴሎና ከፒኤስጂ ጋር ቢሆን ጨዋታው እንዴት እንደሚያምር አስበዋል? አስበዋል? ለማንኛውም ሁለተኛው የጨዋታው ሌላው አነጋጋሪ ነገር ምንድነው? ዱዌ የጨዋታው ኮከብ ነበረ። በሕፃንነቱ በአውሮፓ ሻምፒዮንስ ሊግ በመወዳደር 2 ጎል በማግባትና 1 ጎል አሲስት በማድረግ የጨዋታው ኮከብ ሆኖ አምሽቷል። በአውሮፓ ሻምፒዮንስ ሊግ ለመጀመሪያ ጊዜ 5-0 ፍጻሜ ተደርጎ አይታወቅም። የዘንድሮው የ2024 እና የ2025 የፍጻሜ ጨዋታ ግን ፒኤስጂ ሚላን 0 ኢንተር ሚላን 0 ምንም በጨዋታው ላይ አልነበሩበትም። አልነበሩም። በጣም የሚያሳዝን ነው። ኢንተር በጣም የሚያሳዝን ነው። ከመጣባቸው ካሸነፏቸው ቡድኖች አንጻር ስታየው የኢንተር ፐርፎርማንስ 0 ነበረ። ጨዋታው የቻምፒዮንስ ሊግ ፍጻሜ አይመስልም። ለመውረድና ለመውጣት ሲደረግ ትግል ነበር የሚመስለው እንጂ የቻምፒዮንስ ሊግ ቀዝቅዞብኛል። ለማንኛውም ጨዋታውን ተከታተሉት።